እንዴት አደራችሁ? እግዚአብሔር የተመሰገነ ይሁን። ምሕረቱ ስለበዛልን ዛሬም ደግሞ በፊቱ መገኘት ስለሆነልን ልዑል አምላካችን እግዚአብሔር ይባረክ። ክብር ለእርሱ ይሁን። እግዚአብሔር ስለረዳን ዛሬም ምሕረቱን ስላበዛልን ልማድ ስለሆነ አይደለም በፊቱ የተገኘ ነው። እግዚአብሔር ስለረዳ ነው። ሰሚዬ ያለውን ሰምታችኋል አይደል? እዚህ ቦታ ለካ እግዚአብሔር ሲረዳ ነው መንገድ መሻገር አለ። ትዝ ይላችኋል አይደል? ክብር ለኢየሱስ ይሁን። አንድ እግራችንን አንስተን ሌላኛውን ማስቀመጥም ጌታ ሲረዳ ነው። ይሄ ደግሞ እግዚአብሔር የረዳው ሕዝብ ነው። እስኪ አሜን። አልረዳንም አስመሰላችሁት? እሺ፣ እግዚአብሔር የተባረከ ይሁን። ከእግዚአብሔር ቃል አንድ ስፍራ አነብና አብረን ጌታ ቢፈቅድ ዛሬና በሚቀጥለው ሳምንት የምናየውን ክፍል አንደኛ ጴጥሮስ ምዕራፍ 4 ከቁጥር 7 እስከ 11 ያለውን እናወጣና አብረን እናነባለን። አወጣችሁ? እሺ፣ በጌታ በኢየሱስ ክርስቶስ ስም አነባለሁ። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ይሸፍናልና። ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። ያለ ማንጎራጎር እርስ በርሳችሁ እንግድነትን ተቀባበሉ። ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁት መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን ይላል። ክብር ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም የተባረከ ይሁን። እግዚአብሔር ቢፈቅድና ብንኖር የመጨረሻ ዘመን ማሳሰቢያና ምክር በሚል በዚህ ርዕስ ዛሬና ጌታ ፈቅዶ ብንኖር ደግሞ በሚቀጥለው ሳምንት አብረን ለማየት እንሞክራለን። የእግዚአብሔር ስም ለዘላለም ይባረክ። እንግዲህ ጴጥሮስ አንድ ሸክም አለው። ሸክሙ ምንድነው? በዚህ ክፍል ላይ እንዳነበብነው የመጨረሻው ዘመን ጉዳይ ነው። ክብር ለኢየሱስ ነው። የመጨረሻ የነገር ምድር ላይ ያለው ጉዳያችን እንኳን መጨረሻው ያስናፍቃል እንዴ? አይናፍቃችሁም እንዴ? የምድር ጉዳይ ራስ መች ነው ይሄ ነገር የሚያልቀው? መች ነው የሚቋጨው? መች ነው የሚገባደደው? መች ነው የዚህ ነገር ጉዳይ መጨረሻ የሚያገኘው የምንል ሰዎች ነንና ይሄ ደግሞ የመጨረሻ ነው። ክብር ለኢየሱስ ይሁን። የመጨረሻ ማለት ነው። ስለዚህ በዚህ ርዕስ እንነጋገራለን። የእግዚአብሔር ስም ለዘላለም የተባረከ ይሁን። የመጀመሪያው የምንነጋገርበት ያው ከክፍሉ እንዳነበብን የነገር ሁሉ መጨረሻ ቀርቧል ይላል። የነገር ሁሉ መጨረሻ ቀርቧል ይላልና በዚህ ርዕስ የመጀመሪያው ይሄ ሐዋርያው የሚያሳስባቸው ጉዳይ ነው። በእውነት ዛሬም ደግሞ እግዚአብሔር እኔና እናንተን ሊያሳስበን ስለወደደ እግዚአብሔርን እጅግ አድርገን እናመሰግናለን። ክፍሉን ከመጀመሩ በፊት ምዕራፉ ምን በማለት ይጀምራል? ሁለት ነገሮችን፣ አንደኛ ክርስቲያናዊ ሕይወትን ያነሳል። ከዛ በኋላ ደግሞ አሁን ካነበብነው ከቁጥር 7 እስከ 11 ያለው ግዴታ የማን የክርስቲያኖች ግዴታ ምን ይላል? በክርስቶስ ሥጋ እኛ ክርስቶስ ስለኛ መከራ እንደተቀበለ እኛ ደግሞ በሱ እንደዳንን፣ ስለዚህ እንደ እርሱ ፈቃድ እንጂ እንደ ሥጋ ፈቃድ እንዳንመላለስ ያነሳል። ይህ ደግሞ ይሄ ሐሳብ እንደምን ይሁን ይላል? እንደ ቀጦር አድርጋችሁ ያዙት ይላል። እንደ አሕዛብ ፈቃድ ዘመንን ያነጻጽራል። እንዲህ ስታረጉ ነበረ፣ ያ ነገር አልፏል እና ይልና ቀጥሎ ያለውን ያመጣል። ስለዚህ ከዚህ ከንቱ ነገር ካለፈው ነገር ጋር አሁን ህብረት የላችሁም፣ በዚህ ነገር ትሰደባላችሁ፣ በዚህ ምንም ነገር አትደነቁ ነው። ሰዎች እየተደነቁ ሊሰድቧችሁ አሉ። ስለዚህ እነሱ አንድ ቀን መልስ ይሰጡበታል።
መልስ የሚሰጡበት ቀን አለ። ስለዚህ ነገር ምን ሆኗል? ወንጌል ተሰብኳል። ምን እንዲሆን እንዲድኑ፣ በስጋ ግን እንዲፈረድባቸው እናውቃለን ይልና የነገሩ መጨረሻ ቀርቧል ይላል። ይሄ እንግዲህ ለኔና ለናንተ እየተጻፈ ነው። እንግዲህ መጽሐፍ ቅዱስ እንደሚናገረው ለትምህርታችን ተጻፈ ይላል። እንግዲህ መጽሐፍ እዚህ ክፍል ላይ የመጀመሪያውን ምዕራፍ ስናይ ይሄ ስለ ድነት ያወራል እና ተዛዋሪ ደብዳቤ እንደሆነ እናስባለን። ለዛ ይላል ለማ እግዚአብሔር አስቀድሞ ላወቃቸው ለመረጣቸው እንደገና በክርስቶስ ለመታዘዝ በደሙ ስለተረጩትና በመንፈስ ቅዱስ ስለተቀደሱት ጸጋና ሰላም ለሚበዛላቸው እያለ ይናገራል። ክብር ለኢየሱስ። እነዚህ የጠቀሱት በሙሉ እኔና እናንተ ነን። ክብር ለኢየሱስ ይሁን። አስቀድሞ ያወቀን የእግዚአብሔር ልጅ ኢየሱስ ስሙ ይባረክ። ሃሌሉያ። ስለዚህ ለነዚህ ነው እነዚህ ሰዎች በዙሪያ ለተበተኑ ክርስቲያኖች እንደሆነ ክፍሉም ይናገራል። እንደው ምናልባት ወደ ጳንጦስ፣ በገላትያ፣ በቀጳዶቅያ፣ በኢስያ፣ በቢታንያ ለተበተኑት ይላል። ክብር ለኢየሱስ ይሁን። ስለዚህ ይሄ እኔና እናንተን ይመለከታል ማለት ነው። ስለዚህ በዚህ ክፍል ላይ እንነጋገራለን። እግዚአብሔር ይረዳናል። ስለዚህ ጉዳይ አሳሳቢነት ግድ ያለበት ምክንያት ምንድነው? ያኔ ከተነገረው ይልቅ ዛሬ ደግሞ የመዳናችን የመጨረሻ ፍጻሜያችን እግዚአብሔር የዘላለማዊ አጀንዳውን በልጁ በክርስቶስ ኢየሱስ ይህችን ዓለም የሚጠቀልልበት ጊዜ መድረሱ እውን ነው ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ይሄ ጴጥሮስ ሐዋርያው በዚህ ክፍል የሚያሳስባቸው ነገር እንግዳ ነገር አይደለም። ጌታ ኢየሱስ በምድር በነበረ ጊዜ ታወኩ፣ መሄጃቸውን ሲነግራቸው ማለት ነው። ታወኩ፣ አትታወኩ አላቸው። ክብር ለኢየሱስ ይሁን። ክፍሉን ለአንብብላችሁ። ዮሐንስ ምዕራፍ 14 ቁጥር 3 ላይ ለአንብብና እንደዚህ ይላል። ከቁጥር 1 ጀምሬ ለአንብቦ ጌታ በኢየሱስ ስም አነባለሁ። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት መኖሪያ አለ። እንግዲያስ ባይሆን ባላልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ አዘጋጅላችኋለሁ። እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ አለ። ክብር ለኢየሱስ ይሁን። ይሄ ሐዋርያውን ያሳሰበው ጉዳይ ጌታ ኢየሱስ ዓላማ አጀንዳ አድርጎ ከሰማይ ሰማያት ወደዚህ ምድር መጥቶ ያለውን ተልኮ ፈጽሞ ሌላ አንድ የሚቀር ነገር አለ። ክብር ለኢየሱስ ይሁን። የመጨረሻ መክበር ማለት ነው። እሱን ያነሳና ምን ያደርጋል? ይነግራቸዋል። ክብር ለኢየሱስ ይሁን። ይሄ የሚነገረው ነገር ጌታ ኢየሱስ ያለውን ነገር ጌታ ኢየሱስ ሊፈጽመው ያለው አንድ ነገር አለ። ያቺ ደግሞ ምንድናት? ዳግም ምጽአት ነው። ክብር ለኢየሱስ ይሁን። ኢየሱስ እንደ ከዚህ በፊቱ በውርደት ሳይሆን በታላቅ ክብር የሚመጣበት ያንን ሊያሳስባቸው ያስፈልጋል። ለምንድን ነው ይሄንን ማሳሰብ ያስፈልገው? እዚህ ያለነው እኛ በተለይ አማኝ የሚጠብቀው ፍጥረት ሁሉ የሚጠባበቀው ነው አይደለም? ይለ እግዚአብሔር ቃል የኛ ተስፋችን የማያሳፍር ተስፋ ኦ ሃሌሉያ እሱ ስለሆነ ይሄንን እንዲያሳስብ ይወዷል ማለት ነው። ሐዋርያት ሥራ ምዕራፍ 9 ቁጥር 11 ላይም እንደምታዩ ምንድነው የምታዩን? ጌታ ኢየሱስ ተገልጦላቸው በመንገድ አግኝቷቸው ነገራቸው። በዚህ ቆዩ፣ ምን ታረጋላችሁ? ኃይልን ትቀበላላችሁ። ኃይልን በተቀበላችሁ ጊዜ ምስክሮቼ ትሆናላችሁ ብሎ ባለ ጊዜ ተሰወረ፣ ከነሱ ተነጠቀ፣ ከፍ ከፍ አለ። እናንተ የገሊላ ሰዎች ምን ሆናችሁ ነው ወደ ሰማይ አንጋጠጣችሁት ሲባል ምን አሉ? ሁለት ነጫጭ ልብስ የለበሱ ሰዎች ተገለጡና ይሄ ሲነጠቅ ሲሄድ ያያችሁት እንደዚሁ ያያችሁት። ኦ ሃሌሉያ እግዚአብሔር ይርዳን። ስለዚህ ይሄንን ነገር ነው የሚነግረው ማለት ነው። ይሄንን ነገር የተነገረውን እውነት ሬት ያለውን ነገር ይነግራቸዋል። ለአማኝ ሁሌም ሊነገረው የሚገባ ነገር፣ አማኝ ሁሌም ሊያስበው የሚገባ ነገር በዚህ በመጻተኛ ምድር ላይ በእንግድነት ምድር ላይ ያውንም ጌታ ሊመጣ ደጅ ባለበት ዘመን ላይ ያኔ በዛ ዘመን እንደዚህ ከተሰበከ አሁን ደግሞ ከቀደመው ይልቅ በጣም ቀርቧል። ደግሞ እንዴት እንደሚመጣ መቼ እንደሚመጣ ልናውቅ አንችልም። መዘጋጀት እንዳለባቸው ያሳስባቸዋል። ለምን መዘጋጀት እንዳለባቸውም ይነግራቸዋል። እሱን ክፍል
አነባለሁ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 12 ጀምሮ ያለውን ሃሌሉያ የእግዚአብሔር ስም ይባረክ። እንደዚህ ይላቸዋል። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 12 ጀምሮ ስለዚህ እነዚህን ነገሮች ምንም ብታውቁ በእናንተ ዘንድ ባለ እውነት ምንም ብትጸኑ ስለዚህ ዘወትር አሳስባችኋለሁ፣ ቸል አልልም። ሁልጊዜ ስለዚህ ማደሪያ ሳለሁ ማሳሰቤን ላነቃችሁ የሚገባኝ ይመስለኛል። ጌታ ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያ መለየቴ ፈጥኖ እንዲሆን አውቃለሁና ከመውጣቴም በኋላ እነዚህ ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ ይልና ቁጥር 1 እሱ ምንድነው ይላል? የኢየሱስ ክርስቶስ ኃይልና መምጣት አስታውቃችኋለሁ ይላል። ክብር ለኢየሱስ ይሁን። ይሄንን የሚናገረው ዝም ማለት አይቻልም። ጉዳዩ ዝም የሚባል ነገር አይደለም። አንደኛ ጴጥሮስ ላይ ምዕራፍ 1 ላይ ነግሯቸዋል። ምን አላቸው? ልባችሁን አዘጋጁ፣ ራሳችሁን ግዙ። ተስፋችሁ ሲገለጥ የሚሆን ነገር አለ፣ ሙላት አለ። እሱን ተስፋ አድርጉ ካለ በኋላ ሁለተኛ ጴጥሮስ ላይ የሚነግራቸው ጉዳይ ቸል አልልም፣ ላነቃችሁ ላበረታታችሁ ይገባኛል። ምክንያቱም ጌታ ኢየሱስ ክርስቶስ ያሳወቀኝ አንድ ነገር አለ። በመካከላችሁ ያለው እንድታስቡት የሚፈልገው ነገር እሱ ነው። ከመካከላችሁ እንኳን ቢሄድ አመልክቶኛል ስለሚል ማለት ነው። ብኖርም ባልኖርም ልታስቡት ልትዘነጉት የማይገባ ነገር አለ። ቸል የማይባልበት ጉዳይ ነገር አለ። እሱን ላሳስባችሁ እወዳለሁ። እሱ ምንድነው የሚለው? እሱ የኢየሱስ ክርስቶስ ኃይልና መምጣትን አስታውቃችኋለሁ ይላል። ክብር ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም የተባረከ ይሁን። ይሄንን ማወቅ ለኛ ጉልበት ይሆነናል። ዓለም በብዙ ነገር ለምትፈትነ ለምንደክም ደፋ ቀና ለምንል ኦ ሃሌሉያ እረፍት እንደመጣ ይሰማናል ማለት ነው። ክብር ለኢየሱስ ይሁን። ያውንም የዘላለም እረፍት እንደመጣ ይሄንን እናስባለን። ክብር ለኢየሱስ ይሁን። ስለዚህ ምን ማድረግ ያስፈልጋል? የዘመኑ መጨረሻ ደርሷል። በዚህ ዘመን መጨረሻ ልትረሱት የማይገባ ልትዘነጉት የማይገባ ቸል የማይባልበት ጉዳይ አንድ ነገር አለ። ዘመኑ አልቋል። የእግዚአብሔር ልጅ ኢየሱስ በታላቅ ክብር ሊመጣ ነው። ኦ ሃሌሉያ። ይህንን ሊያሳስባቸው ይወዳል። ክብር ለኢየሱስ ይሁን። እግዚአብሔር ስም ለዘላለም የተባረከ ይሁን። ይሄ ግድ ነው። የጌታ መምጫ ደርሷል። በምን ሰዓት እንደሚመጣ ስለማናቅ በንቃት እንድንኖር ያደርገናል ማለት ነው። ክብር ለኢየሱስ ይሁን። ዘላለማችን ላይ ትኩረት ማድረግ በጣም አስፈላጊ ነው። ያዕቆብም ይሄንኑ ይናገራል። ወንድሞች ሆይ ጌታ እስኪመጣ ምን አድርጉ? ታገሱ። ገበሬ የፊተኛውን ዝናብና የኋለኛውን እስኪመጣ ድረስ እንደሚጠብቅ እየታገሰ የመሬትን ፍሬ እንደሚጠብቅ እናንተም ጠብቁ። ያዕቆብ 5 ምዕራፍ 7 ላይ እንደዚህ ይላል። ምዕራፍ 5 ከቁጥር 7 እስከ 9 እናንተም ታገሱ፣ ልባችሁን አጽኑ፣ እርስ በርሳችሁ ታንጎራጉሩ። ለምን? ጌታ ሊመጣ በደጅ ነው። የጌታ መምጫ ቀርቧልና ይላል። ክብር ለኢየሱስ ይሁን። ስለዚህ እኛ ምን እናድርግ? በዚህ ማሳሰቢያ ጊዜ ምን እናድርግ? ብዙ ነገሮቻችንን ጣል አድርገን የሚነገር ደብዳቤ የሚጻፍላቸው እነዛ የተበተኑ ክርስቲያኖች ልክ እንደኛ አሁን ምድር ላይ ብዙ ጉዳዮች እንዳላቸው ልዩ እንቆቅልሽና ጉዳዮች ደግሞ የሚያከናውኑት ነገር አላቸው። ነገር ግን ቆም ምን እንዲሉ ያደርጋል። ክብር ላይ የሚያስብል ነገር መምጣት አለበት ማለት ነው ከዚህ መልእክት በኋላ። ለምን? ጊዜው አልቋል። የመጨረሻ ጊዜ ደርሷል። ስለዚህ ራሳችንን ሕይወታችንን በንጽህና በጽድቅ በቅድስና እግዚአብሔርን በመፍራት እግዚአብሔርን ፈቃድ በማድረግ የእግዚአብሔርን መሻት በመፈለግ ራሳችንን በመቀደስ ኢየሱስ ክርስቶስን ወደ መምሰል እያደግን ምን ማድረግ አለብን? መዘጋጀት ከኛ ይጠበቃል ማለት ነው። እንደምታውቁት የሰው ልጅ እንደው ምሳሌ ይሆን ዘንድ በሕይወቱ መጀመሪያና መጨረሻ ላይ ሰው
አንድ አይነት አይደለም። አስተሳሰብ ዝንባሌው ይለያል፣ ፍላጎቱ ይለያል፣ ድርጊቱ ይለያል፣ ፕላኑ ይለያል። ስለዚህ ልጅ በልጅነት በወጣትነት ዘመን ያለው ነገር በመጨረሻ ጊዜ እድሜ ላይ ሊሆን አይችልም። ምናልባት አይታችሁ ሊሆን ይችላል። ምክንያቱም መጨረሻ ላይ ጉዞ በጥንቃቄ ነው። ሐሳብ የሚታሰበው በጥንቃቄ ነው። ድርጊት የሚከወነው በጥንቃቄ ነው። ለምን? ስህተት ከተሰራ የማረም ዕድሉ ላይኖር ይችላል። የማረም ዕድሉ እንኳን ቢኖር ደግሞ አቅም ላይኖር ይችላል። አቅም እንኳን ቢኖር ጊዜ ላይኖር ይችላል። ስለዚህ ጊዜው አልቋል። ጊዜ እንዳላችሁ መስሏችሁ እንደው እንደቀደመው አትመላለሱ የሚል አይነት መልእክት አለውና እግዚአብሔር ይርዳን። ትክክል ነው። ይሄው በእኛ ዘመንም አሁን የክርስቶስ መምጫ መድረሱን ብዙ ምልክቶች አሉ። ምድር ላይ የሚሆነው ነገር ሁሉ የምጡ መጀመሪያ ናቸው። ምን አመጹ፣ ክፋቱ፣ ተንኮሉ በሰው ላይ፣ መንግስት በመንግስት ላይ፣ ጦርነቱ፣ የጦር ወሬ ሁሉ ጆሮ የሚያደነቁር ነው። ሃሌሉያ። ለኛ ግን ከዛ ያለፈ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ለኛ ግን እንደዛ አይደለም። የሆነ ነገር ቀጥሎ እንዳለ ያመለክተናል ማለት ነው። ክብር ለኢየሱስ ይሁን። ስለዚህ እኛ እንደዛ እንጠብቀው። ለኛ ፍርሃትና ድንጋጤ አይደለም። ቅድም እንዳነበብነው አትደንግጡ፣ አትታወኩ። ኦ ሃሌሉያ። ሄጄ በዛው አልቀርም፣ እመጣለሁ። ክብር ለአብ የቀጠራት ቀን አለች። በዛ ቀን የእግዚአብሔር ልጅ ኢየሱስ ተመልሶ ይመጣል። ክብር ለኢየሱስ ይሁን። ይሄ ምጽአት የሚያስፈራው ለሚመጣባቸው ነው እንጂ ለሚመጣላቸው ምንም ነገር የሚያስፈራ ነገር አይደለም። ክብር ለኢየሱስ ይሁን። የሚመጣላቸው ደግሞ ይሄ ይነገራቸዋል። ክብር ለኢየሱስ ይሁን። ስለዚህ ሲነገራቸው ምን ያደርጋሉ? ተስፋቸውን ያድሳሉ። ክብር ለኢየሱስ ይሁን። መምጣቱን እየተጠባበቅን ኦ ሃሌሉያ ጉልበት ያገኘን በፊቱ ሃሌሉያ ይሄዳለው። ሃሌሉያ። ከዚህ በፊት እንደተማር ነው አገራችን በሰማይ ነው እንዳለው ማለት ነው። ኦ ሃሌሉያ። ከአገርም አገር የዘላለም አምላክ እግዚአብሔር ይባረክ። የሰው አይን ያላያት የሰው እጅ ያልሰራት ኦ ሃሌሉያ ብዙ መኖሪያ አለ። የእግዚአብሔር ስም ለዘላለም የተባረከ ይሁን። ስለዚህ እንደዛ ራሳችንን ማዘጋጀት ከኔና ከናንተ ይጠበቃል። ክብር ለኢየሱስ ይሁን። ሁለተኛው ሐዋርያው የሚያነሳው ጉዳይ እንደ ባለ አእምሮ አስቡ ነው። ታዲያ በመጨረሻ ዘመን እንደፈለጉ ማሰብ እንደው ይህንን መንገድ ከጫፍ ያደርሳል፣ ይህ ጉዞ ከግብ ያደርሰዋል ወይ? ለእግዚአብሔር ላየልን በሰማይ ለቀረልን ለዛ ርስት ያደርሳል ወይ? አያደርስም። ለዚህ ነው ምን የሚለው እንግዲህ እንዴት እያሰቡ እንደሆነ ሐዋርያው በደንብ ያውቃል። አንድ ነገር ግን ያስፈልጋቸዋል አለ። እንደ ባለ አእምሮ አስቡ፣ በታደሰ በተለወጠ አእምሮ አስቡ። እሱ ነው አሁን ካላችሁበት ዘመን ይልቅ የሚመጣውን የከበረውን ተስፋችሁን እንድታዩ የሚያደርጋችሁ እያለ ይናገራል። ይሄ የመጀመሪያው ምክሩ ነው። እንደ ባለ አእምሮ አስቡ ይላል። ምዕራፍ 32 ቁጥር 29ን ባነብላችሁ ደስ ይለኛል። ይቅርታ ዘዳግም ምዕራፍ 32 ቁጥር 29 እንደዚህ ይላል። ከቁጥር 28 ጀምሮ ምክር ያጡ ሕዝብ ናቸው፣ ማስተዋልም የላቸውም። አእምሮ ቢኖራቸው ይህንን ያስተውሉ ነበረ፣ ፍጻሜያቸውንም ያስቡ ነበረ ይላል። አያችሁ፣ ማስተዋል የሌለው ሰው፣ አእምሮ የጎደለው ሰው፣ አእምሮ ያልታደሰ ልቡ ያልታደሰ ሰው ምን ማድረግ አይችልም? ፍጻሜውን ማሰብ አይችልም ይላል። ለዚህ ነው ሐዋርያው ምን የሚለው? እናንተ ግን እንደ ባለ አእምሮ አስቡ። የመጨረሻው ዘመን የሚጠይቀው አንድ ዝግጅት አለ። እሱ የመጀመሪያ አእምሮአችሁ ነው ይላል። ክብር ለኢየሱስ ይሁን። ምክንያቱም የነገር ሁሉ መጀመሪያ ሐሳብ አይደል? አዎ፣ ሳይታሰብ ምንም ነገር አይደረግም። ስለዚህ ያ ሐሳብ የሚጠነሰስበት መጠንሰሻው ቦታ ምንጩ መታደስ አለበት።
ምንጩ ካልታደሰ የደፈረሰ ለዚህ ለመጨረሻው ዘመን የማይመጥን ለሚመጣው ዘመን ለሚመጣው ክብር ለሚመጣው ተስፋ የማይጠቅም ሐሳብ ያመነጫል ማለት ነው። ስለዚህ እንደ ባለ አእምሮ አስብ። እንደ ባለ አእምሮ አስብ በጣም ጤናማ ነው። እንደው ምሳሌ ይሆን ዘንድ ሰሞኑን ከሳምንታት በፊት እዚህ በረዶ ነበርና በዛ በረዶ አካይዳችን አልተቀየረም። ከቤት የወጣችሁ ሰዎች ማለት ነው እንደለመድነው ዘው ብለው የወጣ ሰው ያለ አይመስለኝም። የወጣም ካለ እሱ ሂሳብ አወራርዷል ብዬ ተስፋ አደርጋለሁ። አይደለም? ምክንያቱም እናስባለን ሁሌ በሩም መንገዱም የምናውቀው ነው። ነገር ግን የተለየ አካሄድ እንድናደርግ የሚያስፈልግ ጉዳይ ተፈጸመ። ስለዚህ ይሄ የመጨረሻ ዘመን እንደዚህ ነው መሆን ያለበት። ከታደሰ አእምሮ ከተለወጠ አእምሮ ምንጩ ጤናማ በሆነ እግዚአብሔር ይመስገን። ይህንን የሚለውጥ የኛ ድርሻ አይደለም። የሚለውጥ የእግዚአብሔር መንፈስ ነው። የሚለውጠው የእግዚአብሔር ሕያው ቃል ነው። የሚለውጠው የፈሰሰው የእግዚአብሔር ጸጋ ነው። መፍቀድ ብቻ ነው። እሺ ከወደድክ ለውጠው። ምክንያቱም ያ ካልሆነ መልካም ካልሆነ ካልተለወጠ ካልታደሰ መጽሐፍ ቅዱስ እንደሚናገረው መልካም ልብ ያለው ከዛው ከመልካም መዝገብ ምን ያደርጋል? መልካም ነገርን ያወጣል። ክፉስ ከዛው ክፋት ከመዝገቡ ያንን ያወጣል። ስለዚህ ይሄ ግድ ነው ይላል። ክብር ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም የተባረከ ይሁን። እና ምን መናደርግ? ሌላ አንድ ክፍል ላነብ እስኪ ስለዚህ ስለታድሶ በደንብ ታውቁትን የሮሜ መጽሐፍ ምዕራፍ 12 እሱን ላንብብና እሱ ላይ ተነጋግረን ሮሜ ምዕራፍ 12 ከቁጥር 1 ጀምሮ እስከ 2 ያለውን ላንብብ። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነውና የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ሃሌሉያ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ክብር ለኢየሱስ ይሁን። ዘመኑን የቀደመውን ዘመን ከላይ ያነሳና ቀጥሎ ደግሞ አሁን ያለውን ዘመን ነው የሚነግራቸው። እነዚህ አይነት አእምሮ የሌላቸው ሰዎች በልባቸው ያልታደሱ አእምሮአቸው ያልታደሱ ሰዎች ምን ማድረግ አይችሉም? በጎ የሆነውን ደስ የሚያሰኘው ፍጹም የሆነውን ዘመኑን የሚመጥን የእግዚአብሔርን የልብ መሻት የሚፈልገውን ነገር መመርመር አይችሉም፣ መፈተን አይችሉም። ስለዚህ በዚህ ዓለም ክፋት አመጽ ተጠልፈው ወጥመድ ውስጥ ገብቶ ለመውደቅ ቅርብ ናቸው ማለት ነው። ስለዚህ ምን ማድረግ ያስፈልጋል? የእግዚአብሔርን ፈቃድ ፈትኖ ለማወቅ የልብ መታደስን ይጠይቃል። ክብር ለኢየሱስ ይሁን። ኤፌሶን ምዕራፍ 4 ቁጥር 23 ላይ በአእምሮአችሁ መንፈስ ታደሱ። መታደስ ያስፈልጋል። ያልታደሰ አእምሮ እንደ ባለ አእምሮ ሊያስብ አይችልም። የእግዚአብሔርን አጀንዳ የእግዚአብሔርን ፈቃድ ሊያስብ አይችልም። እነዚህ አይነት ሰዎች መጨረሻቸውን ከምድራዊ ነገር ላይ ከዓለማዊ ነገር ላይ አላቀው ዘላለማቸው ላይ ዙም አድርገው በጥንቃቄና በማስተዋል የሚራመዱ ሰዎች እነማን ናቸው? እነዚህ በልባቸው የታደሱ ሰዎች ናቸው። እነሱ በጣም የታደሉ ናቸው። አገር አላቸው፣ አገራቸው ነው የሚናፍቁት። ቤት አላቸው፣ እጅግ የተለየ ቤት እንዲናፍቁ ያደርጋል። ክብር ለኢየሱስ ይሁን። ስለዚህ እኔና እናንተ ምን እናድርግ? ሙሉ ለሙሉ ትኩረታችንን በእግዚአብሔር ላይ ለማድረግ ይሄው አእምሮዬ ነጋጠባ፣ ይሄው አእምሮዬ፣ ይሄው ልቤ እንካ እንዳሻ አድርገው። የሚረባውን የምታውቅ አንተ ነህ። እኔ ላንተ ትቻለሁ። ስለዚህ
እንዳሻ አድርገ ለውጠው ፈቅድልሃለሁ እያልን እሱን ለሱ አሳልፈን መስጠት ይኖርብናል ማለት ነው። ክብር ለኢየሱስ ይሁን። የእግዚአብሔር ቃል የሰው ልብ ሐሳብ ውስጥ እንደ ጠሊቅ ውሃ ነው ይላል፣ አስተዋይ ግን ይቀዳዋል ይላል፣ አቀድቶ ያወጣዋል ይላል። ምሳሌ ምዕራፍ 20 ቁጥር 5 ላይ ከሰኞ እስከ አርብ ድረስ እግዚአብሔር በብዙ ወንድሞችና እህቶች ይህንን ሕዝብ ይመክራል። ክብር ያውንም ለሕይወት የሚጠቅም ምክር። እንደዚህና እንደዚህ ብታረጉ እኮ እንጀራ ትበላላችሁ ሳይሆን የሕይወት እንጀራ ያበሉ። ኦ ሃሌሉያ! ማስተዋል ይስጠንና መቅዳት ይሁንልን። ያልቀዳ ሰው ለመጨረሻ ዘመን ለፍጻሜው የሚያደርገው ጉዞ አስቸጋሪ ይሆንበታል። እግዚአብሔር ይርዳል። እነዚህ ሰዎች አእምሯቸው ምን ይመስላል ብላችሁ ብትጠይቁኝ እኔ በቃሉ በመንፈስ ቅዱስ በጸጋው በፈቃድ በቃሉ ዕውቀት የዳበረ የተቃኘ የበሰለ በጽድቅ በቅድስና በጥበብ በብዙ ማስተዋል እግዚአብሔርን በማወቅ እግዚአብሔርን በመፍራት የተሟሸ የለሰለሰ አእምሮ ልብ ይመስላል አልኩኝ። ይሄ እዚህ ምዕራፍ ላይ አንደኛውን መጽሐፍ ሁለተኛውን መጽሐፍ ስታነቡት ባለፈውም እግዚአብሔር በተደጋጋሚ ሲመክረን ነበር። ወደ እውነቱ መለሰን። እውነቱ የሚፈልገውን ዝግጅት ደግሞ ይሄው ለዛ የሚጠቅመን ደግሞ ይሄው ብሎ እግዚአብሔር የነገረን ማለት ነው። እግዚአብሔር ስም ለዘላለም ይባረክ። ስለዚህ ራሳችንን ከስህተት ከውድቀት ሊመጣ ካለው ፍርድ በጥንቃቄ በትኩረትና በትዕግስት የምንጠባበቅ ሰዎች ምን እናድርግ? መጻተኛ መሆንን አንደኛው ነገር እኔ እንግዳ ነኝ መች ነው የሚሄደው ማለት ያስፈልጋል ማለት ነው። መደላደል የተደላደለ ሰው ምናልባት ሰምታችሁ ይሁን ምሳሌው አሁን ወደ ልቤ የመጣው የአንበሳውና የሚዳቆ ጸሎት ማለት ነው። የማለዳ ጸሎት ቀጥሎ ሶስተኛው ጸሎት ነው የምናየው። ጥሩ ነው እንደው ሰምታችሁታል። እኔም እዚህም የሰማን ይመስለኛል። አንበሳው በጠዋት ተርፎ የህልውና ጉዳይ ነው። እባክህ ፈጣሪ ሆይ ዛሬ ምበላውን የዕለት እንጀራዬን ስጠኝ። ሚዳቋም ተነስታ አንተ አምላኬ በጠዋት ተነስታ አድነኝ፣ ዛሬ ከክፉ ጠብቀኝ፣ የማምለጫ ቀን ይሁን ባንተ ብላ ጸለዩ ይባላል። ጸለዩ፣ እውነት ነው። እግዚአብሔር መቼም አያዳላም። ሰማ፣ የሁለቱንም ጸሎት ሰማ። አንበሳውም የታለ ጌታዬ ጠዋት የነገርኩ ጉዳይ ብሎ ወጣ አለ። ወጣ ሲል አስመልጠኝ ያለችው ሚዳቆ ወጣች። የሷም ወጣ መብላት አለበት፣ የህልውና ጉዳይ ነው። ስለዚህ ተያዩ። አንበሳው ሲያያት እሷም ስታየው መፈርጠጥ ጀመረች ይባላል። ሄደች የትም አትደርስም። ሊቀርብባት ደረሰ። በመሃል ጸሎት ለምን ብሎ መሬት ላይ ተደላደለ ማለት ነው። አያችሁ፣ በዚህ ምድር ላይ መደላደል ያስበላል ማለት ነው። እሺ፣ አረ እሺ በሉ። እዚህ ልቀሩ ፈለጋችሁ እንዴ? ስለዚህ አንበሳው ከኋላ እሷ ከፊት እየሄደች ያለ ፊት ለፊት ላይ የተኛ ምን ተገኘ? አሳማ ተኝቶ እየተንደባለለ የምን ጸሎት ተደላለ ቁጭ። ሚዳቋ እሱ ስታይ ዘለለች። አንበሳው እሷ አንድ ላይ አልዘለለም። እዚህ በቅርቡ ያለ የዕለት እንጀራ አለና እሷ ላይ አረፈ ይባላል። እግዚአብሔር ከዚህ ምድር ያላቀን። ማለዳችን የዕለት እንጀራ ብቻ ከሆነ አስቸጋሪ ነው ማለት ነው። መላቀቅ ያስፈልጋል። የመጀመሪያ መጻተኛ ነኝ መች እንደሆነ አላቅም ሀጅ ነኝ ብሎ ማሰብ ያስፈልጋል። ሁለተኛ የልባችን ዝንባሌ ናፍቆት በሰማይ በቀረልን ተስፋ መሆን አለበት። ብዙ ተስፋ የምናደርገው ነገር እዚህ ምድር ላይ አለ። እግዚአብሔር ከፈቀደና እድሜ ከሰጠን ይሆናል። ነገር ግን የማይቀር አንድ ተስፋ አለ። ክብር ለኢየሱስ ይሁን። እዚህ ምድር ላይ እግዚአብሔር የተናገረው እሱ ካለ የሰከንድ ሽርፍራፊ ስትቀር እንኳን ይሆናል እንጂ አይቀርም። ለምክንያቱም እሱ የተናገረውን የሚያደርግ አምላክ ስለሆነ። ሶስተኛ በንስሐ ያለ ነውር ያለ ነቀፌታ በጽድቅ በቅድስና በታማኝነት እግዚአብሔርን በመፍራት ልጁን በመምሰል ዘወትር ራሳቸውን ያዘጋጃሉ። ሌባ ከሌሊቱ በስንተኛ ክፍል እንደሚመጣ አታውቁምና ቢያውቁ ኖሮ ባለቤቱ ቤቱ እንዲቆፈር ዝም ይላል አይልም። የጌታ ምጽአት እንደዚህ ነው ይላል ጌታ ኢየሱስ ሲናገር። ስለዚህ ምን ማድረግ ያስፈልጋል? ጽድቃችንን ቅድስናችንን የማናስቆፍር ሰው መሆን አለብን ማለት ነው። በእግዚአብሔር ያገኘነውን ደህንነታችን በምንም የማንደራደርበት ጉዳይ በእግዚአብሔር ልጅ በኢየሱስ ክርስቶስ ብቻ የተረጋገጠው
ሳምንቱ ላለፉት 3 ሳምንታት እግዚአብሔር ሲነግረን የነበረው ያ ጉዳይ የምንደራደርበት ጉዳይ አይደለም ማለት ነው። ደዛ አይነት ሰዎች ለመሆን ይሄ አእምሮ ይፈልጋል። በመጨረሻ የሚመጣው የተባረከው ተስፋቸውን ምን ያደርጋሉ? የሚጠብቁ ናቸው። እነዚህ እንዴት? የክብር ሽልማት አለ፣ እዚህም ሽልማት አለ፣ ሰዮ ነገር ግን የሽልማቶች ሁሉ ሽልማት አለ። ስለዚህ እሱን እንጠብቅ። ክብር ለኢየሱስ ይሁን። ሃሌሉያ! የእግዚአብሔር ስም ለዘላለም የተባረከ ይሁን። እግዚአብሔር ለሰባቱ አብያተ ክርስቲያናት ለቲያጥሮን ምን ያነ ያላችሁን ምን አድርጉ? ጠብቁ። እሰዮ ያለንን እንይዛለን። እግዚአብሔር እስከሚመጣ ድረስ ደግሞ እሱ የሚፈልገውን እሱ ወደ መምሰልን እያደግን እንሄዳለን። ነገር ግን ለዚህ ሊያስጥለን የሚችል ብዙ ነገር አለ። የመጨረሻው ነው ሶስተኛው ለዛሬ ጥሞና ያስፈልጋል ነው። ጸልዩ ነው። ለጸሎት ተዘጋጁ። ለጸሎት ተዘጋጁ። እውነት ነው። ዝግጅት ያስፈልጋል። የሆነ ቦታ እንኳን የሚሄድ ሰው ቀናቶቹ ቀረብ ሲሉ ምን ያደርጋል? ዝግጅት ይጀምራል። ስለዚህ እናንተ ሰዎች ይላል የሐዋርያው ደብዳቤ በዚህ በመጨረሻ ዘመን ልታደርጉ ከሚገባው ነገር ሁሉ ዝግጅቱ የሚጠብቀው ጉዞ የሚጠይቀው መነጠቅ የሚጠይቀው አንድ ነገር አለ። እሱ ምንድነው? ጸሎት ነው። ስለዚህ በጸሎት በእግዚአብሔር ፊት ለመትጋት ትችሉ ዘንድ አንድ ነገር ያስፈልጋል። እሱም ደግሞ በመጠን መኖር ነው። በመጠን መኖር ነው። በመጠን መኖር አዲሱ መደበኛ ትርጉም ራስን መግዛት ይለዋል። ያው ሁሉ ነገር ቢኖረን እኛ ሰዎች ደስ ይለናል። ነገር ግን ሁሉ ነገር አይጠቅምም። በጣም የምንጓጓለት አጠገቡ እስኪንደርስ ነው። አጠገቡ ስንደርስ ደግሞ ሌላ ነገር ያጓጓናል። ሌላ ነገር። እግዚአብሔር ግን በመጨረሻው ዘመን ትቶ እንደሚሄድ ሰው እንደ መንገደኛ እንደ ማጸተኛ ሰው ምን ያስፈልጋል? መጠን ያለው ኑሮ ያስፈልጋል። በመጠን መኖር ተገቢ ነው። በመጠን ኑሩ ይላል አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ በመጠን ኑሩ። ለምን? ትጸልዩ ዘንድ። ለምን? በዙሪያችሁ ባለጋራ አለ ይላቸዋል። ይናገራል እዚህ ክፍል ላይ ብዙ ተስፋ አለ፣ መከራ አለ፣ ስደት አለ፣ ብዙ ነገር ያነሳላቸዋል። እዚህ አሁን ያነበብነው ክፍል ራሱ ቀጥሎ ቁጥር 12 መከራ ነው የሚጀምረው። በኢየሱስ ክርስቶስ በራሳችን ስንፍና በራሳችን ድካም ሳይሆን ስለ ክርስቶስ ኢየሱስ ስለመከተል የሚከፈል ዋጋ ብድራት እንዳለው ይናገራል። ስለዚህ ምን አድርጉ? ጸልዩ ነው። አማኞች መጸለይ ያለባቸው። ይሄ ጸሎት እንደው ምንድነው? ይሄንን ብዙ ነገር ማንሳት አይቻልም። ስለ ጸሎት ጥቂት ነገር ብዬ ለማለፍ አማኞች ከእግዚአብሔር ከአባታቸው ከአምላካቸው ጋር በመንፈስ ቅዱስ እርዳታ ህብረት ግንኙነት የሚያረጉበት ወይ የሚነጋገሩበት መንገድ ነው። ክብር ለኢየሱስ ይሁን። ስለዚህ ቸል የሚባል ጉዳይ አይደለም ማለት ነው። አንድ ሰው አጠገብ ላጠገብ ቁጭ ብሎ የትም መድረስ አይችልም ማለት ነው ሳይነጋገር። እኛ ደግሞ ሌላ ልንደርስበት ያለው አገር ስላለ እንደ ተጓዥ ምን ያስፈልጋል? ከአምላካችን ጋር መነጋገር ያስፈልጋል። በመንፈስ ቅዱስ እርዳታ ያልኩትን እንዳትረሱልኝ። ስለዚህ እኛ አባ ብለን የምንጠራበትን ምን አረገን? መንፈስን ሰጥቶናል። ስለዚህ ወደ አብ ለመግኘት የሚያስፈልጉ የቀደሙ ስርዓቶችን የእግዚአብሔር ልጅ ኢየሱስ አንዴ አቅርቦ ለሁሌ ክብር ለኢየሱስ ይሁን። ስለዚህ እኛ ያንን ማድረግ እንዳለብን የእግዚአብሔር። ሁለተኛው በጣም ይደንቅ ነው። ክርስቲያኖች መንፈሳዊ ህይወታቸው እስትንፋሳቸው እንደሆነ ይነገራል። ጸሎት ለአማኞች ጸሎት እስትንፋስ ነው። የሰው ልጅ ሳይተነፍስ ይሄ በደንብ የሚገባው መተንፈስ ችግር የገጠመው ሰው ነው ወይ ደግሞ በደንብ ያየ ሰው። ስለዚህ ጸሎት የአማኞች ምንድነው? እስትንፋስ ነው። ስለዚህ ጸሎት በመጨረሻ ዘመን ወደ ውስጥ ስናስገባ እንደምንስበው አየር ስናስወጣ እንደምናስወጣው አየር ያን ያክል ባህሪ እስኪሆን ድረስ ያለ ማቋረጥ
ልናስበው ልናደርገው የሚገባ ጉዳይ ነው። የህልውና ጉዳይ ነው። ያዝ ካረግን አስቸጋሪ ነው። ስለዚህ ሐዋርያው ጸሎትን፣ ልመናን፣ ምልጃን፣ ምስጋናን እያነሳ ሁለቱም መጽሐፍቶቹ ላይ መጀመሪያ ሁለተኛ ላይ ብዙ ያነሳቸዋል። ስለዚህ ጸሎት ለአማኝ የመንፈሳዊ ሕይወት እድገት ጥንካሬ የሚወስን እስትንፋስ ስለሆነ ስለዚህ እሱን በደንብ ጠንከር ማድረግ ያስፈልጋል። ጸሎት ወዴት ነው? እንደምታውቁት ወደ አባታችን ወደ አምላካችን ነው። ምክንያቱም ብዙ የጸሎት አይነቶች አሉ። ነገር ግን ጸሎት በተዘበራረቀበት ጊዜ ጌታ ኢየሱስ በማቴዎስ ምዕራፍ 6 ከቁጥር 9 ጀምሮ እናንተ ግን ብሎ እንዳስተማራቸው መጸለይ አስፈላጊ ነው ማለት ነው። ምክንያቱም አንዳንዴ እኛ ራሳችን ቁጭ ብለን ጸልየን ራሳችን ታዝበን የምንነሳበት ጊዜ አለ። አንዳንዴ ደግሞ ብዙ ነገር ይዘን ቁጭ ብለን ወይ ተንበርክከን አንዱንም ሳንነካው ሌላ ነገር ደግሞ የመንፈስ ቅዱስ እርዳታ ስለሚደረግ ከመሆኑ የተነሳ ስንት ነገር አዳርሰን ደግሞ ወይ ጉድ ዛሬ ለራሴ ሳልጸልይ ተነሳው የምትሉበት ቀንም ይገጥማል። ስለዚህ ጸሎት በአድራሻ ወደ አምላካችን መሆን አለበት። በምስጋና ይጀምራል። እሱን ፈቃዱን በማስቀደም ይጀምራል። እሱን ማድረግ ከኛ ይጠበቃል። ሌላኛው ስለዚህ በጠን መኖር ነው። እንግዲህ ቅድም ሲዘመር እንደነበረው ኢየሱስ ከፊት ካልቀደመ ምንም ነገር ወደ ፍጻሜ ሊቀድ አይችልም። እሱ ከፊት ካልሄደ የትኛውም ነገራችን እንደ እግዚአብሔር ፈቃድ ሊሞላ የሚችለው በጸሎት ነው። ይሄ ማለት ቤተክርስቲያን የሰነፎች ዋሻ ናት፣ ክርስቲያኖች ደግሞ የስንፍና መገለጫ ናቸው ማለት አይደለም። ነው እንዴ? እናንተን የጠየኩት። ስለዚህ ጥሩ ነው። እግዚአብሔር የድካማችንን ፍሬ ይባርካል። ነገር ግን በየትኛውም ነገራችን የጸሎት ጊዜ አተን በመቅበዝበዝ በመባከን ምንም ነገር ጠብ የሚል ነገር አይደል። እሱ የሚበላ ነው። እሱ የሚታፈስ ነው። በቃ አንደኛ እግዚአብሔር አልተጠራበትም። ሁለተኛ እግዚአብሔር ፍቃድ አልተጠየቀበትም። ሀጅ ነው በቃ። እዚህ ከሰኞ እስከ ዓርብ ባለው ፕሮግራም ላይ የተነገረ አንድ ምሳሌ አለ። 9 ክፍል ያላት ቤት ሴት የሰማ ሰው አለ? ትዝ ይላችኋል? ጌታ ኢየሱስ ይባርክ። አንዱን የሰጠችው ሌላውን ሲመጣ እንዴ ምን ነው ጌታ እመይ ሰጠሽኝ፣ አንድ ክፍል ላይ እንዴ ሰጠሽኝ የሚባለው። ለኢየሱስ ያልተሰጠ ነገር ሁሌ ጠፊ ነው፣ ከለላ የለውም። ስለዚህ የጸሎት ጊዜያችንን የሚበላ መባከን ካለ፣ መቅበዝበዝ ካለ፣ ጎዶሎ ነገር ካለ እሱን ለመሙላት ከጸሎት ከቅዱሳን ህብረት ከቤተ ክርስቲያን ከአቅም በላይ የሆኑ ነገሮች እዚህ ይታወቃሉ። እነሱን ማድረግ ዋጋ ያስከፍላል። ሌላኛው አንድ ነገር መጨረሻ ላይ ማንሳት እንፈልገው ገላትያ ምዕራፍ 5ን ላንብብና እንጨርሳለን። ገላትያ ምዕራፍ 5 ከቁጥር 16ን አንብብ እስቲ። ምዕራፍ 5 ገላትያ ከኤፌሶን ፊት ለፊት ነው። ምዕራፍ 5 ቁጥር 16 እንደዚህ ይላል፣ ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስ በሥጋ ላይ ይመኛልና፣ ስለዚህ እርስ በርሳችሁ ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። በመንፈስ ሕግ መመላለስ ብዙ ማለት አልፈልግም። እዚህ በመንፈስ ሕግ ተመላለሱ ብሎ እግዚአብሔር ነግሮናል። ለእግዚአብሔር የተገባው ደግሞ ከመንፈስ ሕግ መኖር እንደሆነ እግዚአብሔር ነግሮናል። ስለዚህ ይሄ በመጠን መኖር፣ ይሄ ራስን መግዛት እንዴት ይመጣል የሚለውን ነገር ለማንሳት ብቻ ነው። እሱ የሚመጣ አንዱ የክርስቲያናዊ መልካም ባህሪ ነው፣ ራስን መግዛት ባይዘው። ስለዚህ እሱ ሊመጣ የሚችለው በራስ ተነሳሽነት፣ በራስ ድካም፣ በራስ ልፋት ሊመጣ አይችልም። እዚህ ገላትያ ምዕራፍ 5 ቁጥር 22 ላይ እሱ ምንድነው? የራስን የመግዛት መንፈስ፣ የመንፈስ ፍሬ። ያለሱ ምን ማድረግ አንችልም? ራሳችንን መግዛት በመጠን መኖር አንችልም። እሱ ደግሞ ማን እንደሆነ ባለፈው ሳምንት ስለተማርን ብዙ መናገር አልፈልግም። ሮሜ ምዕራፍ 8 ላይም እንደዚህ ይላል፣ በመንፈስ መሞት ያለበት አንድ ነገር አለ። እሱም ተነስቷል። ስጋ የሚባል ከጣምራ ጠላቶች ውስጥ አንዱ ስጋንን ሊጨኩን የሚችል መንፈስ ቅዱስ ነው። የሁል ጊዜ ራብ፣ የሁል ጊዜ ጥማት
ራሳችንን ዴዲኬት ልናደርግበት የሚገባ ነገር መንፈስ ቅዱስ ነው። ስለዚህ ለመንፈስ ቅዱስ ራስን አሳልፎ መስጠት አስፈላጊ ነው ማለት ነው። ክብር ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም የተባረከ ይሁን። ስለዚህ ጸሎት በምንድነው? በመንፈስ ቅዱስ እርዳታ ነው። ያለ መንፈስ ቅዱስ እርዳታ ሊሆን አይችልም። ጌታ ኢየሱስ በሉቃስ ምዕራፍ 18 ላይ ሳያቋርጡ ሳይታክቱ እንዲጸልዩ ሊያሳስባቸው ስለፈለገ የዛን አንዲት ሴትና የዛን የክፉ ዳኛ እግዚአብሔርን የማይፈራ ሰውን የማያፍር ዳኛ ይለዋል ክፍሉ ነገራት። ጸሎት ሁል ጊዜ ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይም ሳታቋርጡ ጸልዩ። ይደርሳል የሚባል ጉዳይ አይደለም ማለት ነው። ክብር ለኢየሱስ ይሁን። የበላንም ሲሆን እየሄድንም ሲሆን እየሰራንም እየተቀመጥን እየተኛንም ሲሆን አሁን ጸልያለሁ አሁን ይበቃል የማይባል ጉዳይ ምንድነው? የጸሎት ጉዳይ ነው። በዚህ በመጨረሻ ዘመን ማለት ነው። የእግዚአብሔር ስም ለዘላለም የተባረከ ይሁን። ኤፌሶን እዛው አሁን ያነበራችሁበት ምዕራፍ 6 ቁጥር 18 ላይ ከዚህ በፊት የአማኞች ውጊያ እንዴት ማድረግ እንዳለብን በወንድማችን በኩል ተምረናል። ቁጥር 18 በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ፣ በዚህ ሐሳብም ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። በጸሎት መትጋት ጥሩ ነው። ሳናቋርጥ መጸለይ ጥሩ ነው። ነገር ግን ጸሎት ያለ መንፈስ ቅዱስ እርዳታ ልናደርግ አንችልም። ገና በርከክ ስንል መንፈስ ያልነካን ቀን ወዲያው ነው የምንነሳው። ገጥሟችሁ ሊሆን ይችላል። እኔ ብዙ ጊዜ ምንድነው ዛሬ ስራ ይፍረስ ብዬ እንደምንም ብሞክራው ያ ነገር እስኪመጣ ድረስ መንፈስ ቅዱስ ይርዳን። በምን መጸለይ ያስፈልጋል? በመንፈስ። እሱ ደግሞ ሁሉን የሚያውቅ ሁሉን የሚመረምር በተለይ መንፈሳዊ ስለላ ማድረግ የሚቻለው ይህንን ዘመን መመርመር መፈተን የሚቻለው በሱ ነው ማለት ነው። ክብር ለኢየሱስ። የየዕለቱን የጠላት አጀንዳ አትኩረን ማወቅ የምንችለው በሱ ነው። እግዚአብሔር ይርዳን። ይሁዳም በቁጥር 20 ላይ እናንተ ወይ ወዳጆቼ ከሁሉ ይልቅ ለተቀደሰው ሃይማኖታችሁ ራሳችሁን ለማንጻት እየተጋችሁ በመንፈስ ቅዱስ እየጸለያችሁ ይላል። ስለዚህ ጸሎት ቀጣይነት ያለው ነው። ጸሎት በመንፈስ ቅዱስ ነው። ሮሜ መጨረሻውን ላንብብና እንጸልያለን። መጨረሻ እያልኩ ሄድኩኝ። ይቅርታ። ሮሜ ምዕራፍ 8 ቁጥር 26 እንደዚህ ይላል፣ እንግዲህ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል ይላል። ክብር ለኢየሱስ ይሁን። ምን መንፈስ ራሱ ጸሎት ያለ መንፈስ ቅዱስ እርዳታ እንደማይሆን ጳውሎስም ይናገራል። ስለዚህ ምን እናድርግ? ድካማችንን የሚያግዝ የምንጸልየውን ርዕስ የሚሰጠን የእግዚአብሔርን ፈቃድ ወደ ልባችን የሚያፈ የእግዚአብሔርን መሻት ወደ ልባችን የሚያፈ እንጸልይበት የሚገባውን ነገር ሁሉ ወደ ልባችን የሚያፈስ የእግዚአብሔር መንፈስ ተሰጥቶናል። ክብር ለኢየሱስ ይሁን። ስለዚህ የመጨረሻ ዘመን የአማኝ ድርሻ ምንድነው? ጥሞና ያስፈልገዋል። ከውካታ ከግርግር አንተም ምን አድርግ? ወደ እልፍኝ ግባ፣ ደጅንም ዝጋ፣ ተሰወር። ከእግዚአብሔር ጋር ያልተሰወረ ሰው አስቸጋሪ ነው። አይደለም ዘላለምን እዚህ ነገ የሚሆነውን እንኳን ለማየት ይቸገራል። ሰወር ያሉ ሰዎች ልዩነት ያመጣሉ። አምጥተውም አይተናል። ዳንኤልን ምሳሌ መውሰድ እንችላለን። ልዩነት አመጣ። ሙሴን አስቡት። ሙሴ ሲመጣ ለማየት እስከማይችሉ ድረስ መሰወር ይሁንልን። ጸሎት በጽናት ነው። ጸሎት በትጋት ነው። ጸሎት ዘወትር ነው። ጸሎት በመንፈስ ቅዱስ ነው። ጸሎት በጽናት ነው። ክብር ለኢየሱስ ይሁን። ስለዚህ ምን እናረጋለን? ራሳችንን በጸሎት እናብረታለን። ራሳችንን እናድሳለን። የእግዚአብሔርን ፍቃድ ወደ ልባችን ያፈስልናል። ድምፁን ለመስማት ሰምተንም ለመራደት እንደው ውርውር አድርጎ ምልስ ለማለግ አይደለም። ብዙ ጊዜ ጌታው ብድግ እሱ መልስ ሲሰጥ እኛ መንገድ ላይ ነን። ስለዚህ ተረረም አድርጎ መሮጥ ሳይሆን ቁጭ ብሎ አንተስ ምን ትላለህ? ይህንን አደርግ ብቻ ሳይሆን ማለት ነው። ስለዚህ የመጨረሻ ዘመን ጸሎት
ሩቲን ከነበረው ነገር ይለያል። አሉ ብዙ ነገር ያስፈልገናል፣ ጠይቁ፣ ለምኑ፣ አንኳኩ፣ እኔ እሰማለሁ፣ እኔ እሰጣለሁ፣ በስሜ የምትለምኑትን ያደርጋል ብሎናል። እሰየው። ነገር ግን ምን ማድረግ አለብን? የመጨረሻው ዘመናችን የመጨረሻው ተስፋችን ጸሎት ርዕሱ መብዛት አለበት ነው። የጸሎት ደብተራችን ላይ ጊዜው መላቅ አለበት ከቀደመው ይልቅ። እንጀራ ብቻ ስንል ሌላም ነገር የሚያስፈልገንን ስንጠይቅ እንጠይቃለን። እሱ እንደሚያስፈልጋችሁ ያውቃል የሚለው አዎ እንጠይቃለን። ማንን እንጠይቃለን? ማንም የለንም እኮ እሱ ነው የሚጠየቀው። ምንም ነገር ይኸው እየጠየቅን ነው ከሰኞ እስከ አርብ ድረስ ማለት ነው። እሱም ደግሞ እየመለሰልን ነው። ስለዚህ ህይወታችንን ለሱ መስጠት ከኛ ይጠበቃል። ክብር ለኢየሱስም። የመጨረሻ ዘመን መሆናችን በደንብ ልናውቅ ይገባል። የመጨረሻ ዘመን ላይ መሆናችን ልናውቅ ይገባል። ሁለተኛ እንደ ባለ አእምሮ ማሰብ፣ በታደሰ አእምሮና ልብ ነቅተን እግዚአብሔር ልጅ ኢየሱስ ክርስቶስን መጠባበቅ ይሁንልን። ሶስተኛ ህይወታችን በጽድቅ በቅድስና እርሱን በምስጋና በንስሐ በምልጃ በልመና እንዲሁም ደግሞ ተገዳዳሪያችንን ጠላትን ከዛ ከክብራችን ሊያጎል የሚነሳው ከታየልን የዘላለም ተስፋችን ሊያስቀረን የሚታገልን እየመከትን በጸሎት በዚህኛው እጃችን ደግሞ በዚህኛው ተስፋችን ደግሞ እየተዋጋን ራሳችን እየመከትን በዚህም ደግሞ እያጠቃን እግዚአብሔርን መጠበቅ ይሁንልን። ጌታ ኢየሱስ ይባርካችሁ። እግዚአብሔር ቢፈቅድ 2 ነጥቦች አሉኝ። ቀጥሎ ያሉትን ሳምንት ደግሞ እናነሳለን።